ሱና ነው። ጺምን ማሳደግ የነብዩ ሱና ነው። እኛና ወሃቢዎች ትልቁ ልዩነታችን የአቂዳ የእምነት ልዩነት ነው ያለው። ፈጣሪ ላይ የምናምነው እምነት ነው ዋናው ልዩነታችን። እኛ ማንንም የማይመስለው ለይሰ ከሚስሊሂ ሸይ ብሎ ራሱን ያጠራውን ጌታ አላሁ ተዓላ ነው የምናመልከው። እነሱ ደግሞ አካል ያመልኩት ነው። ይህ ነው እንግዲህ የቁርአን አንቀጾችን የፈለገውን ይዞ የፈለገውን የሚተው ሰው እንደዚህ አይነት ብልሹ እምነት ነው የሚኖራቸው። አህባሾች ለያዙት የባጢል እምነታቸው በጭፈራና በጩኸት ለመሸፈን ይሞክራሉ እንጂ ቁጭ አድርጋቸው የተናገሩትን ነገር በደንብ ስታስተውሉት ትልቅ ክፍተትን ታገኛላችሁ። አሁን ይሄ ልጅ እንዴት እንደሚዘልና እንዴት እንደሚወራጭ ተመልክታችሁታል። ነገር ግን ምንድነው ያለው? ትልቁ ክፍተታችን የአቂዳ ነው። አቂዳ ላይ በትክክልም ትልቅ ክፍተት አለ። አህሉ ሱና ወል ጀማዓና የትኛውም የጥመት አካል አህባሽም ሆነ የትኛውም የጥመት አካል አቂዳ ላይ ትልቅ ልዩነት አለ። የምንለያየውም ቁርአንና ሐዲስን ሰለፎች በተረዱበት መልኩ አህሉ ሱናዎች ይረዳሉ። አህባሽና መሰል የጥመት አካላቶች ደግሞ በቁርአንና ሐዲስ የፈለጉትን ይዘው የፈለጉትን ይተዋሉ። ለምሳሌ ደንብ አስተውላችሁ ከሆነ ልዩነት ብሎ ሲጠቅስ ምን እንደተናገረ ተመልከቱ። እኛ ማንንም የማይመስለው ለይሰ ከሚስሊሂ ሸይ ብሎ ራሱን ያጠራውን ጌታ አላሁ ተዓላ ነው የምናመልከው። እነሱ ደግሞ አካል ያመልኩት። አንድ የቁርአን አንቀጽ ላይ የፈለገውን ይዞ ያልተመቸውን እንደተወ ትመለከታላችሁ። ለይሰ ከሚስሊሂ ሸይ ብሎ አላህ ሱብሓነሁ ወተዓላ ራሱን ያጠራውን ጌታ ነው እኛ የምንገዛው አለ። እኛ ደግሞ አህሉ ሱና ወል ጀማዓዎች የምንገዛው ለይሰ ከሚስሊሂ ሸይኡን ብሎ ራሱን እንዳጠራው ወሁወ ሰሚዑል በሲር ሰሚና ተመልካች ነው ብሎ መስማትና መመልከት የሚባልን መገለጫ ለራሱ ያጸደቀውን ጌታ እንጂ እነዚህ ሰዎች ደግሞ እንደተመለከታችሁት ለይሰ ከሚስሊሂ ሸይ ራሱን ያጠራውን ጌታ አለ። ወሁወ ሰሚዑል በሲር አትነሳም፣ ትቷታል። ለምንድን ነው ይህን የሚያደርጉት? የያዙትን ባጢል ለመደገፍ። እኛ አህሉ ሱና ወል ጀማዓዎች የምናመልከው ጌታ የምናመልከው አላህ ራሱ የነገረንን ነገር አንድም የምንቀንስበት ነገር የለም። የተናገረውን ነገር ለሱ በሚገባው መልኩ እናጸድቃለን። ነብዩ ሰለላሁ ዐለይሂ ወሰለም ስለ አላህ የተናገሩትን ነገር በተገባው ለሱ በሚገባው መልኩ እናጸድቃለን እንጂ የኛን አስተሳሰብ አልገጠመም ብለን ልክ እንደ አህባሽ የባጢል እምነት ለሱ ይሄ አይገባም ይሄ አይገባም ይሄ ሆነ ይያልነ ከቁርአንና ሐዲስ አንጨምርም አንቀንስም። አህሉ ሱና ወል ጀማዓዎች ከዚህ የጠሩ ናቸው። ልክ እንደዚህ ነው። ጩኸታቸውንና መፍጨርጨራቸውን ያዝ አድርጋችሁ ቀስ አድርጋችሁ ስትሰሙት የሆነ የሚያጓድሉትና የሚያምታቱት ነገር እንዳለ ትረዳላችሁ። ከየትኛውም የጥመት አንጃዎች አላህ ሱብሓነሁ ወተዓላ ይጠብቀን። በነብዩ ሰለላሁ ዐለይሂ ወሰለም ሱና ላይ አላህ ቀጥ ያድርገን። ሰላሙ አለይኩም ወራህመቱላሂ ወበረካቱ። የሶላተል እስቲስቃ ሸርጡ ክራይቴሪያው ምንድነው? የሶላተል እስቲስቃ አጠለቡል መጠር ዝናብ የፈለገ ሰው ክራይቴሪያው ምንድነው? እግሩን ፊቱን በውዱ ከማጠቡ በፊት ቀልቡን በተውበትና በእስትግፋር በጸጸት ወደ አላህ በመመለስ ማጠብ ግድ ይለዋል ማለት ነው። ስለዚህ በተውበት ያልታጠበ ልቦና አላህ ፊት ሊቀርብ አይችልም ማለት ነው። ሙሰበቡን ውጤትን የሚሰጠውን አካል ማናገር አይችልም ማለት ነው። ያጠፉ የሀገር እሴት ያወደሙ መሻይኽ ከመስጂዶች አባረው በየቤታቸው እንዲውሉ ያደረጉ ዱዓቶች ከየመስጊድ ተፈናቅለው በየጎዳና ላይ እንዲውሉ ያደረጉ ሰዎች እጃቸውን ዘርግተው ከአላህ ጋር ያስታርቃሉ። እንዴት አይነት አላህ እኮ አይሸወድም። ሱብሃንአላህ በጣም በሚገርም መልኩ ሰላም ሲሆንና ጸጥታ ሲሰፍን የሆነ ማይጥማቸው ሰዎች አይነት ይመስላሉ። እንደሚታወቀው ደሴና አካባቢዋ ላይ የተደረገ የሶላተል ኢስቲስቃ አለ። ነብዩ ሰለላሁ ዐለይሂ ወሰለም ዝናብ ሲጠፋ ያደርጉት የነበረውን አይነት ድርጊት ደሴ ላይ ያሉ ዑለሞች ተሰባስበው ህዝቡን ቀስቅሰው ሜዳ ላይ ወጥተው ዝናብ የጠየቁበት አጋጣሚ አለ። በዛ ነገር ላይ አብሮ መሳተፉና መሄዱ ቢቀር መሸይኾች ዑለሞች እዛ ላይ ሄደው እያለቀሱ ወደ አላህ እየተዋደቁ አላህን እየለመኑ ዱዓ ያደረጉበትን ክስተት ይህንን ክስተት እንደነዚህ አይነት ሰዎች በምን አይነት መልኩ እንደተመለከቱት እንግዲህ ተመልከቱ። በዚህ ነገር ላይ የነብዩ ሰለላሁ ዐለይሂ ወሰለም ሱና ሐይ ያደረጉ አላህ ይጨምርላቸው ብሎ መከተልና አብሮ መውጣቱ ቢቀር ይህንን ነገር የሰሩ ዑለሞችን በእንደዚህ አይነት ነገር መውጋት ተገቢ ነው? የትኛው ሸሪዓ ነው እንደዚህ አይነት ነገር የሚፈቅድላችሁ? ብሎም ደግሞ ያነሳው ነገር እኛን ያልመሰለ ሰው እንዴት ዝናብን አላህ ይለምናል? አላህስ እኛን ያልመሰለን ሰው እንዴት ይቀበለዋል? አይነት አነጋገርን እየተናገረ ማለት ነው። መሻይኽ ከመስጂዶች አባረው በየቤታቸው እንዲውሉ ያደረጉ ዱዓቶች ከየመስጊድ ተፈናቅለው በየጎዳና ላይ እንዲውሉ ያደረጉ ሰዎች እጃቸውን ዘርግተው ከአላህ ጋር ያስታርቃሉ። እንዴት አይነት አላህ እኮ አይሸወድም። ቆም ብላችሁ ያላችሁበትን ነገር ምን እያደረጋችሁ እንደሆነ ብትመለከቱ መልካም ነው። በእያንዳንዱ ነገራችን ላይ አላህ Subhanahu Wa Ta'ala መፍራት ተገቢ ነው። የሆነ ነገር ሲከሰት ሞቅ ብለን በስሜት መናገር እንደዚህ አይነት ነገራቶች በኋላ የሚጸጽቱን ተግባራቶች ሊሆኑ ይችላሉ። አልহামዱሊላህ
ዑለሞች ባደረጉት ዝናብን ከአላህ Subhanahu Wa Ta'ala እንጠይቅ፣ ዝናብ ቀረ፣ አላህ ተቆጥቶብን ነው፣ ወንጀላችንን አላህ ይማረን ብለው ወደ አላህ ባደረጉት መዋደቅ ወደ አላህ ባደረጉት ዱዓ አልহামዱሊላህ ይሄው 3 ቀን ሳይሞላው ወይም ደግሞ በሶስተኛው ቀን ከፍተኛ የሆነ ዝናብን አላህ Subhanahu Wa Ta'ala አውርዷል። አሁንም ይሄንን ቪዲዮ በመቀርጽበት ሰዓት የሚገርመው አላህ ይሄው ዝናቡንም እያወረደ ነው። የነብዩ ሰለላሁ ዐለይሂ ወሰለም ሱና በጠበቀ መልኩ ዝናብን ከአላህ Subhanahu Wa Ta'ala ጠይቀዋል። አላህ Subhanahu Wa Ta'ala ዱዓቸውን ተቀብሎ ለቅሷቸውን ሰምቶ ዝናብን አውርዷል። ነገር ግን የዚህ ሰው አካሄድና እዚህ ላይ ደግሞ የሰጠው አስተያየት በጣም የሚገርም ነው። መልካም መናገር ያልቻለ ሰው ዝምታን መምረጥ አለበት። መን ካነ ዩእሚኑ ቢላሂ ወልየውሚል አኺር ፈልየቁል ኸይረን አው ሊየስሙት። አላህና በመጨረሻው ቀን የሚያምን ሰው መልካምን ይናገር ወይም ደግሞ ዝም ይበል። እንደዚህ አይነት አጀንዳን እየፈጠራችሁ ህዝቡ ላይ ባታሰራጩት ወይም ደግሞ ለራሳችሁ ብትይዙት መልካም ነው። ምክንያቱም የተናገረው ነገር አሁን ውሃ የማያነሳ ነገር ነው። ምናልባት አስተሳሰቡ እነዚህ ሰዎች እዚህ ላይ ስህተት አለባቸው፣ አቂዳ ላይ እንደዚህ አይነት እምነት ነው የሚያምኑት፣ አቂዳቸው ተሳሳተ ነው፣ አካዳቸው ተሳሳተ ነው ከሆነ በመረጃ ያ ነገር ይነገርና በመረጃ ደግሞ መልሳችንን የምናቀርብ ይሆናል። ከዛ ውጭ አጀንዳ እየፈለጋችሁ ህዝቡን የሚያጋጭ ነገር ባትፈጥሩ መልካም ነው እላለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ብዙ ውለታዎችን ዋልላቸው፣ ብዙ መልካም ነገሮችን አደረግንላቸው፣ ብዙ ጊዜ ያስደሰትናቸው። ግን የሰው ልጅ ነንና ተሳስተን አንድ ቀን አስከፋናቸው፣ አስቀየምናቸው። ታዲያ የትላንትን ሁላ ረስተው በዛሬ ስህተታችን ወቀሱን፣ በዛሬ ስህተታችን አራቁን፣ ከኛ ዞር አሉ፣ ችላ አሉ። የሰው ልጆች እንዲህ ናቸው። ምንም መልካም ብናደርግላቸው መጥፎ ነገራችን ብቻ ነው የሚታያቸው። ትልቁን ረስተው ትንሹን ብቻ ነው የሚቆጥሩት። እንዲህ ናቸው እንግዲህ የሰው ልጆች። አላህማ ብዙ ስናጠፋ ተመለከተ፣ ብዙ ወንጀሎችን ስንሰራ ሰተረን፣ አይባችንን ደብቆ ወንጀላችንን ምሮ አንድ ቀን ወደሱ ስንመለስ ግን ተቀበለን። ከኔ ዞር በሉ ከኔ ሂዱ አላህ አላለንም። ወንጀላችንን በሙሉ ወደ መልካም ቀይሮ ወደሱ ተቀበለን። አላሸሸንም፣ አላባረረንም። አልহামዱሊላህ አላህ አለ። ምንም ወንጀል ብንሰራ ምንም ድንበር ብናልፍ ወደሱ ስንመለስ ሁሉንም ረስቶ ይቀበለናል፣ ወደሱም ያስጠጋናል፣ በሩንም አይዘጋብንም። አልহামዱሊላህ አላህ አለ። አልহামዱሊላህ